ማንቸስተር ሲቲ ከሰንደርላንድ አቻ ተለያዩ። በ19ኛ ሳምንት የእንግሊዝ ፕሪሚየር ሊግ የበዓል ሰሞን ጨዋታዎች ማንቸስተር ሲቲ ከሰንደርላንድ 0-0 ተለያይተዋል። ማንቸስተር ሲቲ ከሊጉ መሪ አርሰናል ያለውን የነጥብ ልዩነት የሚያጠብበትን አጋጣሚ ሳይጠቀምበት ቀርቷል። በውድድር ዓመቱ ለሁለተኛ ጊዜ ነጥብ የተጋራው ማንቸስተር ሲቲ ከአርሰናል በ4 ነጥብ ዝቅ ብሎ በ41 ነጥብ ሁለተኛ ደረጃ ላይ ተቀምጧል። አሰልጣኝ ፔፕ ጋርዲዮላ ብዙ በተፈተነበት የአዲሱ ዓመት የመጀመሪያ ዕለት ጨዋታው ከ6 ተከታታይ ድል በኋላ ነጥብ የተጋራበትን ምሽት አሳልፏል። 6 ተጫዋቾቻቸውን በአፍሪካ ዋንጫና ሌሎችንም በጉዳት ያጡት ጥቋቁር ከዋክብቶቹ አሁንም ለትልቆቹ ክለቦች ፈተና መሆናቸው አሳይተዋል። ከ7 ዓመት በኋላ ወደ ፕሪሚየር ሊጉ የተመለሰው ሰንደርላንድ አሁንም በሜዳው ያለመሸነፍ ጉዞውን አስቀጥሏል። አርሰናል እና ሰንደርላንድ በዚህ ዓመት በሜዳቸው ያልተሸነፉ ብቸኛ ክለቦች ናቸው። ብሬንትፎርድ ከቶተንሃም ሆትስፐር የተገናኙበት ጨዋታም በተመሳሳይ 0-0 ተጠናቋል።